ዛሬ እለቱ አርብ ነው። ነገ ደግሞ ቅዳሜ ነው። ስለዚህ ነገ ጓደኞቼ አሁን አዲስ ቤት አይደል እየኖርኩኝ ያለሁት ቤቴን ለማየት ይመጣሉ። ስለዚህ ምሳ ላይ በጣም ብዙ ምግብ ነበር የበላሁት፣ እራት አልበላም። ስለዚህ አሁን ሻይ እየጠጣሁኝ ነው። ሻይ ጠጥቼ ስጨርስ ደግሞ የተወሰነ ኩኪስ አለኝ። ከዛ በኋላ ኩኪስ አንድ ፍሬ ይበላለኝ ማለት ነው። ለማንኛውም ይሄን ቪዲዮ ኤዲት እያደረግኩት እያለ ትዝ ያለኝ ነገር ጓደኛዬ እያለችኝ ነው እና እዚህ ቤት ከገባሁኝ በኋላ በጣም ብዙ ቪዲዮዎች ቀርጫለሁኝ። ከዛ ግን በቀረስኩት ልክ አይደለም ዩቲዩብ ገጼ ላይ እና ቲክቶክ ላይ እየለጠፍኩኝ ያለሁት። ከዛ ያው ዛሬ የተፈጠረውን ነገር ዛሬ መለጠፍ ደስ አይለኝም በተለያዩ ምክንያቶች ምክንያት። ነገር ግን በጣም በዛ። ምክንያቱም አሁን ይሄ የዛሬው ቪዲዮ ከትላንት ወይም ከጥቂት ቀናት በፊት የሆነ ቢሆን ደስ ይለኝ ነበር፣ ግን እንደሱ አይደለም። ስለዚህ አሁን በጣም ብዙ ቪዲዮዎች አሉኝ። በጣም ብዙ ቪዲዮዎች ሳይሆን ብዙ ኤዲት ማድረግ ያለብኝ ቪዲዮዎች አሉ። እንዴት እንደማደርግ አላውቅም። ስለዚህ አሁን የሚታየኝ ያለኝ ብቸኛ አማራጭ ዝም ብሎ መለጠፍ ነው። ስለዚህ ቢያንስ አሁን ካለንበት ሁኔታ ትርጉም የማይሰጥ ነገር ካለ እንግዲህ ታዩታላችሁ። ለማንኛውም የዛሬው ቪዲዮ ከቅዳሜ ይጀምራል። ጓደኞቼ ሲመጡ እንደምትወዱ ተስፋ አደርጋለሁ። It's almost 12 p.m. I was supposed to do so many things. Of course I did a few things, but the thing is I did not even make my bed. Do you guys see this? It's still messy and it's almost noon. Nope. So the good news is at least I don't have dirty dishes. I washed everything. Oh. Let me show you something. I did not even have breakfast. Of course I've been eating this. Now let me make some tea and have this. Then my friend will come. She's on her way. So I will have a proper meal when she arrives. So I have banana here. My friend bought it yesterday. I have strawberry over here. And I also have some leftovers from yesterday. We will cook. I bought pasta. I'm yet to make it. I bought pasta. Oh, she told me to eat this. So I bought pasta. I think we have shiro. Let me see. Yeah. Oh, we have shiro. So maybe just maybe I will make pasta. I'm not sure, but at least my kitchen is cute. By the way, I got a call from my friend. Oh, this is one of my favorite tea. I'm going to make it, but my friend just called me and she told me that she is here. Let's make the tea while we wait for her. She'll be here in a minute or two. Yeah, maybe let me add more, I don't know. የ22,000 ብር የሽንኩርት መፍጫ ወሬያችንን ላቋርጠው እና ይህንን የእንጀራ ማቅረቢያን ያመጣችልኝ እና በጣም ነው የሚያምረው። አያችሁታ? የተለያየ አማራጮች አሉት። የገዛችልኝ ነው ማለት አለው። እሷ ስንት መሰለሻል? 16,000 ብር 16,500 ይኸው ገልብጫው 16,500 16,500 ትሸጥልኛል። ማስቀመጫው ታዲያ ከበሩ በጣም ነው የሚያምረው። የእንጀራ ከዛ በርግሬ ተጫታለሽ ማለት ነው። እሺ ግን ያስፈልገኛል በጣም እንጂ አርባካሽ። እሺ ሽንኩርት ትታፊ ልትይ ነው ወይ? አዎ ትንሽ ነው የምከትፈው። ቢት ነው ፍሪጅ ያስፈልገኛል። ከዛ ከደሞስ ካል ማለት ነው እየመጣሽ ፍሬሽ ነገር ስትፈልጊ ከዛች ቀንስ። እንዴት ነው ነገር አንቺስ? እንደዚህ ነው። እንዴት ነው የሚሆነው? ይሄ ከስር ነው አንቺ። እሺ ምን ነው የነቃሽው? አሁንማ ገባኝ። ነው ምንም የምፈጭበት የለም አይደለም። መፍቻ ያስፈልጋል። በመፍቻ ነው የሚገባው ይሄ።
መጀመሪያ እንደዚህ ብለሽ አሽካክት በኋላ ነው ማጥበቅ። አይ ቲንክ ገባ መሰለኝ። ለማንኛውም በጣም ነው የሚያምረው። ማርያም በጣም ነው የሚያምረው። ይሄው ገባ ያስፈልገው ብቻ ምናምን በጣም አማራ የቀረስኩሽ ነው። ለማንኛውም እንዴት እስከ መቼ እሱን ያመው ልክ ነኝ? እንደምትፈልጊው ነው? አልወፈረብሽም? ይሄ በቂ ነው። ማንከሽከሽ አለሽ ምናምን የሚመስሉ ሰዎች ጀመሮች ደስ የሚል ሰው ነኝ። ለምን ቆይ